ምክንያቱም የኔ ሪካርድ እኮ በጣም ክሊር ነው። ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በገዚህ ጉዳይ ላይ ስጽፍ ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበር። በናይል ጉዳይ ላይ ስጽፍ ዛሬ ኖ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው ማለት። መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰው አልነበረም፣ የሚጠረጠርም ሰው አልነበረም። የራሱንና የራሱን ቡድን የበላይነት ገንብቷል ኢትዮጵያ ውስጥ። ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ነው። ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው።